ቆይ እሱ ከሞተ ሌሎቹ እንዴት ነው ማግኛቸው? አይ ማሙትም የለበትም። አይሆንም። እሺ እደውላለሁ። ወይ ሽንት ቤት ይኖራል እንዴ? ዙሪና ወደ ግራ ታጠፊ። አረ የሴቶች ጉዳይ ላይ ከሆኜ ትንሽ ሳልበላሽ አልቀርም። ውሃው ያስፈልገኛል። ምኗን ነው ደግሞ ዛሬ ፈቶ የለቀቁበት? ፈልጓል እንዴ? ይዘሽ ውጫቡ። እሺ በእደውላለሁ። ነው ስልክ ማታ ነው ውስጥ ቤት እያጠንደው አላየሁትም። ወላዲቷን ብዙ ጊዜ ደወልክ? እሺ አሁን ስልኩን ለአቢት ይስጫት። ወዴት አግኝቻት? የት ሄዳ ነው? አይያ እንዴው ዛሬ በታይ ያገሬውን ወጉን መስላ ተከናንባን ወጣ። እንዴት ያምርባት እንዴ! ጓደኛዬ ላግኝ ብላ አይደል ሊወጣችሁ? ከዚያም ሳትመለስ አትቀርም። ሳታርፍ አትሄድም ብዬ ቡና ጠጥቼ ነው የላኳት። ታዲያ የት ሄዳ ይሆን? የት ሄዳ ይሆን? እኔን ሁሉ መልሰሽ ትጠይቅኛለሽ እንዴ? እሺ ለማንኛውም መጣሁ። በቃ አሁን ስልኩን ዝጊው። መጣሁ። ሄሎ አይያ አይያም እህትዋም እኔ በመሃል መንገደኛው ልቤ መንገደኛ ወዶን አይወዶ ተማያውቀው ሀገር ተሰደደ ማዶን አይማዶ ቀንም ስራ አልሰራን እረፍት የለኝ ማታን አይማታ። ዛሬ ደግሞ ምንድነው ስልክ ማታ ነሱት? እናቴ እንዴት ዋላችሁ? ስደውልኝ ከቦርሳዬ ውስጥ ነው አላየሁትም። እዚህ ደግሞ እየመጣ ነው ስትለኝ በቃ መልሼም አልደወልኩልህ። አንተ ግን ይሄን የመሰለ ታለንት ቤት ተደብቀህ ያስኬዳል? አላፈረጀ አንቺ ደግሞ ማያስጨንቅ ነገር ነው የሚያስጨንቅሽ። ይለበስ ነገር ይምጣል። አያስፈልግም። ሄሎ ተደውሎ ነበር? አዎ ቤቲ ነኝ። ኧረ ቤቲ ነሽ? ዛሬ ደግሞ ስምሽ ሰላም ነው ሞገስ? ባለፈው መጥቼ ነበረ። እኔ ጋር ስንት ሴቶች ይመጣሉ? በምትለኝሽ ቶሎ ትረሳለህ። የስራው ባህሪ እኮ እኔ ማንሳት ፈልጌ መስሎሽ ነው? እሱስ ልክ ነህ። እንደውም ከቤተሰብ ተደብቄ ነው የመጣሁት ያልኩህ ቢጫ ሻርፕ ነገር አድርጌ ውሃ ለሽንት ቤት ብዬ አልቀማሁህም? አሁን መጣሽልኝ። እንዴት ነሽ? ተረጋጋሽ? ደህና ነኝ። መጣሁ ብዬ በዛው ጠፋዋ። ያው ታውቃለህ እንግዲህ ፋሚሊ ፈቃደኛ ካልሆነ ትንሽ ያስቸግራል። ፈጠን ብትይ ጥሩ ነው። ከሰሞኑ ኳታርና ሳውዲ አሪፍ የሚከፍሉ ፈላጊዎች አሉ። በዛ ላይ ደግሞ ላጤ ናቸው። ስለዚህ ስራ ይበዛብሽም ማለት ነው። ቤቲ ሄሎ ቤቲ። ወይዬ አለው። ኔትወርክ ነው መሰለኝ ተቋረጠ። እና መች ትመጫለሽ? አሁን እንኳን ፋዘር ስለሄደ ኤኒ ታይም መምጣት እችላለሁ። በደንብ ተረጋግተን እናወራለን። ኧረ ችግር የለውም።
አመሰግናለሁ። አዎ ሁሉም ነገር አሹ ይና። እሺ በቃ እጠብቅሻለሁ። ግቢ ቤቲ። ቤተሰቦቼ ወጥረው ይዘውኝ ጠፋሁብህ አይደል? ትያቸው አሁን ሳይሆን ሲያልፍልሽ ያመሰግኑሻል አይደል? አዎ ልክ ነህ። ፈጣሪ ዛሬ ግን ፀሐይዋ ብቻዋን ነው የወጣችው? እኔ ብቻ ነው የምሞቀኝ ወይስ እንትን ሞቋል? አዎ አየሩ ይሞቃል። ምን ይምጣልሽ? ቀዝቀዝ ያለው ሀብት አምጣልኝ፣ ደስ ይለኛል። ቢራ ነገር አይሻልሽም? ያቀዘቅዝሻል። በዚህ ጠራራ ፀሐይ ባይሆን ሌላ ቀን ትጋብዘኛል። በደስታ ጓድ በኋላ አምጣልሽ። አመሰግናለሁ። እና ቆንጂት ይሄንን ውበት ይዘሽ አረብ ሀገር ልትሄጂብን ነው? እንታደርገዋለህ። መቼም ውበት እንጀራ አይሆን። ባልሽ ግን ታድሎ። ባል ቢኖር አረብ ሀገር ሄዳለሁ ብለን ያው ብዙ ሚስቶችን ሸኝቻለሁ ብዬ ነው። ፍቅረኛሽስ? ኧረ እኔ ከቤተሰብ ጋር ነው የምኖረው። ወንዱ ውበት ማየት አቁሟል ማለት ነው አይደል? እሺ ግብዣውን መቼ እናደርገው? የምን ግብዣ? የቢራውን ነዋ። ያው ቤተሰቦችን ታውቃቸው የለ? ትንሽ ክፍተት ሳገኝ እደውልልሃለሁ። እሺ ደውይ። 0912 42 የኔ ነገር ለካለሽ። በቃ አካውንትን ላክልኝና ጉዳይን ቶሎ ጨርስልኝ። እኔ ብሩን አስቀድሜ ያስገባልሃለሁ። እሺ ቶሎ ደውይ እንዳጠፊ። አልጠፋም። አመሰግናለሁ። ምንም አይደል። እሺ ስልክ ማታነሹ ነገር ግን በጣም የተደጋገመ ነው። እኔ እኮ አንድ ነገር ትሆኛለሽ ብዬ በጣም ስጨነቅ ነበር። ይቅርታ ናቲ። ግን ከማን ጋር ነበርሽ? ጓደኛዬ መጣለች ብዬ የለ? ከሷ ጋር። እኔ እኮ ስጠፊ ጊዜ ፍቅረኛሽን ያላ ኧረ ናቲ፣ የሀቢቢ እኮ ምንም ስልኩን ደጋግሜ ብሞክርም እየሰራልኝ አይደለም። ኧረ ወተን እንፈልገው ግድ የለህም። ሳጅን አግኝቼው ነበር። ተገኛለህ? የት ነው? እሱማ አልተገኘም ነው ያለኝ። ማለት ወይኔ ሩቅ ቦታ ወስደው ነው ያሰሩት ማለት ነው? ወይኔ ፈተናዬ። እሺ ምንድን ነው የሚሻለኝ? ወይኔ ምንድን ነው የምናደርገው? እሺ አይዞሽ እናገኘዋለን። ግን የመታወቂያ ስም ብሩክ አልኪል ነው አይደለ? አዎ እኔ ብርም ስልክ እንግዲህ በዛ ስም ነው ምልክለት። ምን ነው? አይ ሳጅን በዚህ ስም የተመዘገበ አዲስ እስረኛ የለም ስላለኝ ነው። ቆይ ግን በቅርቡ ያገኘሽው መቼ ነው? ያው ሳውዲ ሁኜ ነው በስልክ ያወራ ነው። ሊቀበለኝ ሁሉ አስበው ነበረ። የኔ ምስኪን ሻውኔት ወስደው ነው ያሰሩት። ምንድን ነው ያወራችሁት? ኤርፖርት ብርሽን ሊቀሙሽ ይችላሉ እና ላኪው አለኝ። እና ላክሽለት? ማለት ለምንድን ነው ማለክለት? ሀቢቢ እኮ ነው አይደለም? ለሱ ቤተሰቦቼ እንኳን ስንት ብሬን አይደል እንዲያጠፉት። እሱ እኮ ለምልክለትን ብር እያስቀመጠ መሬት ገዝቶ ቤት ሰርቶ ነው የጠበቀኝ። ይኸው ፎቶ እንዴ! ይሄ እኮ ፋኑኤል ቤተክርስቲያን አካባቢ ነው። ቤቱ እዛ ከሆነማ ልናገኘው እንችላለን። ኧረ ታውቀዋለህ? አዎ። እና በቃ እንደዛማ ከሆነ እንሂዳ። እናቴ እህትዋ ወይ በቃ መጣ። እሺ ሄሎ አኗሪ፣ ናማ እንደማዋጊው ጉዳይ ያለኝ አስቸኳይ ነው። በልሽ
አንቺ ካላባ ምንድነው ያጣደፍኝ የጠራሽኝ? ፈሪድባ የሄበሽክ እኔ ጋር ማውራቱን አግታው ነው። ምን ነው ያን የጠላሽ ለሆነ እንዲህ ያላልክ ለሀተም የሰጥቶን ኮራ። እኔ የምልሽ ሰላም፣ እንደው ከተማ ከመጣሽ በኋላ ግን የከጀልሽው ጎረምሳ የለም? ማን? እኔ ደጀኔ ሊኔ ወንድማ ገጠር ቀረ። እንደው ታሩቅ ሲያዩት ግርማ ሞገሱ ጎምለል 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 ሲል እኛም ከምንጩን ስራችን ውሃ እየቀዳን ሲያዩት ይማርካል ጎፈሬው የሌላ ሆነብኝ መለዮ። ታዲያ እንዴት ላድርገው? እንደው ጥኝ እስቲ አይ እኔስ ብሆን ከዛው አይደል እንደ መጣሁት? ድሮ ነበራ። አሁንም አቆሌ ርቆ ማ እኔ ታዲያ አንተ ውጭ እዚህ ማን አሁን በሩ ጋር አወራለሁ? አልክብሽ። ይልቅ ለምን አጠርፈሽ እንደጠራሽ ንገሪኝ። የጠራውህማ እሺ ወዲ እሳት ይላል መጣች። ሞጌ ማን ይላል? ያረድየዋል። ፒስ ነው ፒስ ነው። እባክሽ ሰሞኑን አንቺ ስትቀሪ አየር ቀዝቅዟል። አረ አሁን በሰሞኑን በርድቻ ከሳቅታለሁ ከች ትላለች። አረ እባክሽ በእውነት ይመችሻው እንዳያሳስብሽ። ዝም ብለሽ እኮ ነው በማታ ያለፋሽ። ነገ ጠዋት እኮ ይደርስ ነበር። ለማንኛውም ቤቱ ይሄ ነው። ችግር የለውም እናቴ። አንደኛዬን አውቄ ዝም ብዬ አርፌ ብቀመጥ ይሻላል። ነሽ እንዴ? ግን ልቤ እየፈራ ነው። ለምንድን ነው የምትፈሪው? ባይሆን ምን እንደሆነ እንወቅና ቀላል ከሆነ እኛ ራሳችን ለማስፈታት እንሞክራለን አይደለ? አዎ። እንዴት አመሸ? እግዚአብሔር ይመስገን። የብሩክ ቤት ነው? ኧረ የኛ ቤት ነው። እሺ ያኛውስ ወይ ቤት ተሳስተን ነው እንዴ? የነጋሽ ፍስሐ ቤት ነው የኛ። በዛ ጋር ያለው ያ ነው የእነትዬ የመኙሻል። ብሩክ የሚባል ሰፈር የለም? ብሩክ የሚባል በዚህ ሰፈር የለም። አምጪ ውስጥ አንዴ ስልክሽ። ቆይ ይሄ ቤት ይሄ አይደለም እንዴ? ይሄ ቤት የኛ ቤት። እሺ ይሄ ልጅስ? ይሄ ልጅ ታውቀዋለህ? አላውቀውም። ቆይ እንዴት የማታውቁት ልጅ ቤታችሁ ድረስ ገብቶ ፎቶ ይነሳል? እንጃ ቤት እየሰራን ስለሆነ ብዙ ሰራተኛ ነው የሚመጣው። ከተወሰኑት ውጭ አናውቃቸውም። እናቴ በቃ እንሂድ። የተሳሳተ ቤት ነው መሰለኝ የመጣ ነው። ፎቶ እኮ የራሱ ነው። ቤቱም ይሄው እኮ እንደምታየው። ታዲያ እየሰማኸው አይደለም? መቼም የሰው ቤት ነው ካለ ሰው ቤት ነው እኮ። እኔ ራሱ ያጠራጥረኝ ይሄ እንደምታየው ቤቱም ፎቶም ይሄው ራሱ ነው ስትል ሀቢቢ ብቻ እየጠረጠርከው እንዳይሆን እንዴ? እያየሽ እየሰማሽ አይደል እንዴ? ወይኔ እሱ እዛ እስር ቤት እንደዛ እየተሰቃየ አንተ እዚህ ሌላ ነገር ታወራለህ እንዴ? ቆይ እንዴት አይታይሽም? እያጭበረበረን እኮ ነው ያለው እንዴ? አቤቴ ተረጋጊ፣ በቃ ተረጋጊ፣ በቃ ወይኛ ተሳስተን ሊሆን ይችላል። እናመሰግናለን። እሺ እንዴት ነው? በአንተ ምክንያት ለአረብ ሀገር ያለኝ ምልከታ ተቀይሯል። ይኸውልሽ የብዙ ሴቶች ህይወታቸው እንደተቀየረ ደላላው ባይነግረኝ ነው እግርሽን ማጣነሽም ነበረ። እኔም አንተን አምኜ ነው። ባይገርምሽ አሁን ሳውዲ ላይ ከአውሮፓ የተሻለ እየተከፈላቸው ነው ያሉት። ይሄንን ማን ያምናል? እውነት አንተ ባትኖር ኖሮ ይሄንን እድል እኔም አላገኝም ነበር። ለውም እኮ አንቺ በፕሌን ነው የምትሄጂው። ስንቱ በበረሃ እየሄደ ህይወቱ ያልፍለት የለ እንዴ? እሱስ ከባድ ነው። ይሄንን አንተ ቀላል ባታደርግልኝ ኖሮ እኔም አልሞክረውም ነበር። እንዴ ህጋዊ እኮ ነሽ። ምን ህጋዊ ብቻ ዜጋም ነሽ። ከተገበብሽ አረውን ራሱ ከሰሽ ማሳሰር ትችያለሽ እኮ። እየቀለድክ ነው? አሰሪዋ እንደ ድሮ መስላት እኮ ገንዘቧን አልከፍል ብላት እኮ ከሳ እኮ እስከ ካሳው እኮ ነው የተቀበለቻት። በጣም ተሻሽሏል። ብዙ ሰው እንዳንቺ እውነቱን ስለማያውቀው ነው እንጂ ብር ማተም ብቻ እኮ ነው። ሲገርም በጣም ተቀይሯል። ባይገርምሽ ልጅቷ ቤቱን ለቃላ ልትወጣ ነበረ። ማዳሟ ልተጋብታ ቦርሷ ውስጥ ወርቅ ከታ ሰርቃኛለሽ ብላ ልታሳስራት ነበረ። እና ልጅቷ ምን ሆነች? ለሞጌ ደላለው ደወለችለታ። ከዛ ወዲያውኑ ኢትዮጵያ ላለ ቆንጽላ ደወለ። በስም ማጥፊያ ማዳሟ ወዲያውኑ ታሰረች። በጣም ተሻሽሏል። ታዲያ አፍሪካ ሀገር ብቻ እኮ ነው። አረብ ሀገር እኮ እንደዚህ ጋር ነው እኮ የምትታየው።
ኧረ በአላህ ምንድነው የምትለኝ? እና ልጅቷ አጭበርብሯታል። እሷ ግን ይሄንን ማመን አትፈልግም። ተናዳ እንዳጠፋብኝ ብዬ ነው ቤት ትቻት የመጣሁት። ቆይ እሺ ምን ብዬ ነው ማስረዳት? ፈጽሞ እኮ ልትሰማኝ ፈቃደኛ አይደለችም። እሷ እኮ አንተን አለመረዳት ፈልጋ አይደለም፣ እውነቱን መጋፈጥ ከብዷት እንጂ። ብቻ ከባድ ነው። እቺን ያላ ምስኪን ግን መከራው በዛባት እናት። እሺ አሁን ምንድነው ማድረግ ያለብኝ? በቃ ደመደምክ። ልጁ ከርቷታል። አንተም ልጅ ጀምረኝ ነው የእሱ አይበቃኝም? ግራ ቢገባኝ እኮ ነው። ያው አንተ ለልጁ እንዳትጨርሰው ገና ለገና ስለማፈቅራት ቀንቼባት ነው ይሄን ማድረገው። ያው ልጁን አንተ ስለማትወደው ይሄው እንዳልኩ እንደዚህ ነው የምታስበው። እሺ እሷስ ፍቅር ጋርዷት ነው። ቆይ አንተ ምን ነው እንደዚህ የምታስበው? እኔ እኮ ጓደኛዬ ላንተ ብዬ ነው። ቸኩለ ኋላ እንዳትጸጸት ፈርቼ ነው በጣም። እባክህ አንተ ማትረባ። ቆይ እንዴት ነው የማይታይ? ናቲ አንተ ናቲ ጠብቀኝ። እሺ በቃ አመሰግናለሁ። እህትዎ ወይ እንደ አንድ ማማክርሽ ጉዳይ ነበረኝ። ምንድነው ንገሪኝ። አይ ሌላ ጊዜ አሁን ደክሞሻል እንዴ? ኧረ ችግር የለውም ንገሪኝ። እንደውም ከአንቺ ጋር ሳወራ ነው ቀለል የሚለኝ። እንደው አይጋሽ ቢለኝና እንዳንቺ አረብ ሀገር ደርሼ መጣ ደስ ይላል። ምን? ቆይ ምን ስትያሰብሽው? ይሄንን ሰው መክሮሽ ነው? ማንም አልመከረኝ። ላያችን አምሮብን ሲታይ ውስጣችንን ስቃይ ሸፈነብን አይደል? ግን እኮ እኔ ስለ እናቴ መች ነው ቤት መሳራላት? እኛ ሰፈር እኮ ያሉ ልጆች እንዳንቺ አረብ ሀገር ሄደው ነው ለቤተሰቦቻቸው ቤት የሰሩት። የቤተሰብ ቤት መታደስ የነሱ ጓዳ መሙላት እንጂ የኛን እንደ ሻማ መቅለጥ ግን አልነገሩሽ። እኔ እንደዚህ ስታየኝ የተመቸኝ ይመስላል አይደል? በውስጤ ግን ስንት ጉድ እንዳያስኩኝ እኔና ፈጣሪ ነን የምናውቀው። ግን እኮ መታም የሚመለሱ አሉ። ታዲያ ባይመቻቸውን የሚመለሱ ምናልባት ሌላ የቤተሰብ ኃላፊነት ይኖርባቸዋል። ለዛ ይሆናል የሚመለሱት። ይችን ሲሉ ከዛሬ ነገር ይሞላልናል ሲሉ ይጣጣራሉ። በእርግጥ አንዳንዶቹ ጥሩ አሰሪዎችም ይገጥሟቸዋል። ለምሳሌ እኔ ጓደኛ ጥሩ አሰሪዎች ውስጥ ገብታ እንድትቆይላቸው ሁላ ሲለምኗት ነበረ። አሁን ከወጣሽ በኋላ ራሱ ብዙ ጊዜ እንደሚደዋወሉ ነው የማውቀው እኮ። ሁሉም አይደሉማ። ቆይ ስለኔ አንድ ቀን በደንብ አወራሻለሁ። ይሄ ነገር ቀዘቀዘ መሰለኝ። እሳት ይዘው ሳውዲን ባንዲ አውሮፓ አደረግሽላታ። እኔን ግርም የሚለኝ የዜግነት ይከፈልሻል ያልካት ቺኳን ግን ነው አበስልሻል። ምን እባክህ ቺኳን ላሰምጣት እየሞከርኩኝ ነው። ያው መደቁ አይቀርም። ያው አሁን ላይ ትሄድ ብዬ ነው። እዛ ከሄድሽ በኋላ ይደርሳል። ቆይ ግን ምንድነው የምታስነካቸው አንተ ቺኮች? ምን አዲስ ነገር አለ? አዲስ ነገር እባክሽ ካሊዳ አንድ ቸከስ ፈልግልኝ ብሎኛል። አይ እሱንም አውቀዋለሁ እባክህ። እኔ እኮ ግርም የሚለኝ ቀድሞ የምትሰማው ነገር ነው። ለነገሩ እንዴት አሰማ? ሴቶቹ እንዳለ ያንተ አይደሉ እንዴ? የምፈራለህ ግን አንዷ ስጋ አላሞራ እንዳሰጠው አንተ የጽርቅ ስራ የምትሰራ አይመስልም። ከኔ ጋር ማታወራሩ ካንተ ስራ አንፃርማ እኔ መልአክ ነኝ። ባክህን ተዋቸው፣ የራሳቸው ጉዳይ ነው። ለማንኛውም ያውናን ቸከስ ኳታር ዷ ነው እሺ የምትልካት። ደህና ጨለ ይከፍላሉ። ሴቶቹ እንደዛ እንደምታሻቸው እያወቁ የማምን ነገር ነው የሚገርመው። ቆይ እኔንም አስነካኝ። ሞጌ ስራ ነው። አባቴ ይሙት ነው የምልህ። እኔ አንተን አንድ ቀን ወስቼ የማላውቅ ምን ሆነሃል እንዴ? አንተን ወስቼ ምን እጠቀማለሁኝ? ካንተ ውጪ ይሄን ስራ ከማን ጋር ሰራዋለሁኝ? እስቲ ባይሆን እሱም በላይ ቆይ ግን ለምንድን ነው ማትረጂ? ምኑ ነው የምረዳ? ስንት ዘመን አብሮኝ የኖረውን ፍቅረኛዬን እኮ ነው እንደ ሌባ እያየህ ያለኸው። እንደውም ዛሬ አንተ ስለሆንክ ነው። ሌላ ሰው ቢሆን የኔ ተናንቄ ነበር። እኔ እኮ ያየሁት ነገር ነው እንደዛ እንድጠራጠር ያደርጋል እንጂ አንቺን ማስከፋት እንደማልፈልግ ታውቂያለሽ። አንቺን ደስተኛ ለማድረግ ምንም ነገር እንደማደርግ። እኔም እኮ ያስከፋኝ ሰው እንደ ወንድም የማየው ሰው መሆኑ ነው ማመን የከበደኝ። እሺ በቃ ይቅርታ።
አንተም ለኔ ያስበ እንደሆነ እኮ አውቃለሁ። ግን ሀቢቢን ስለማታውቀው ነው። በእኔና በእናቱ ቀልድ አያውቅም፣ ይሞታል። ላንቺ እኮ ምንም ነገር ይገባሻል። በዚህ ሰዓት ደግሞ አንተን ባላገኘ ምን ሊውጠኝ እንደሚችል አላውቅም። እሺ የት ብለን ነው የምናገኘው? እኔ እንጃ አላውቅም። ብቻ ግን በቃ አንድ ነገር እንዳይሆንብኝ ውስጥ እየፈራ ነው። ሳጅንም የለም ካለ ቆይ ቅድም ፎቶ ምንድን ነው? ሌላ ቤት ነው። አዲስ አበባ ላይ አንድ ቤት ብቻ ነው እንደ ያለው። በቃ ተመሳስሎብን ነው የሚሆነው። አይመስለኝም። አየህ ቅድም ይቅርታው ከልብህ አልነበረ ማለት ነው። አይውልህ ናቲ፣ ምንም ያህል እንደ ወንድም ባይህ የወደፊት ባሌንና የልጆቼን አባት እንደዚህ ክብሩን ዝቅ አድርገህ ስታናንቀውና እንደ ሌባ ስታየው ግን መታገስ አልችልም። ደግሞ እንደዚህ እንድንናናቅ ያደረገን እዚህ ቤትህ መኖሬ ከሆነ መውጣት እችላለሁ። እንዳትከተለኝ። አረ በስመ አብ ቢቲ፣ አሁን የተናገርሽው ነገር እንዳይጸጽትሽ። ልትይ ስትይ ግን ውስጤ እየተረበሸ ነው። በአንተ ምክር ሄጄ አንተ አስጨነከኝ አለ ቴዲ አፍሮ። ለወራቶች የምንቀውን ነገር ነው እንድውድ ያደረከኝ። ግን ስለኔ ታስቢያለሽ? እናፍቅሻለሁ ወይ? እንዴታ ሲሄድ የመጨረሻው ትውስታ የምትሆነው አንተ ብቻ ነህ። ምን ሆነሃል ቤኪ? ሀቢቢ